ሰላም እንደምን ቆያችሁ ውድ የቻናሌ ቤተሰቦች። ዛሬ የሴት ልጅ የፊት ቆዳ የሚሸበሸብበትን ትክክለኛ እድሜ እናያለን። እንዲሁም ያለ ጊዜ እንዲሸበሸብ የሚያደርጉ ነገሮችንና መከላከያውንም ጭምር እናያለን። አብራችሁን ቆዩ። ሁላችንም ሴቶች በምድር ላይ ስንኖር የምንመኘው አንድ የጋራ ነገር ቢኖር ሁልጊዜ ወጣት ያማረና የተወጠረ የፊት ቆዳ እንዲኖረን ነው። ነገር ግን ጊዜ እየሄደ ሲመጣ በመስታወት ራሳችንን ስናይ ማመን የማንፈልገው ነገር መታየት ይጀምራል። እርሱም የፊት መጨማደድ ወይም የፊት መስመሮች ናቸው። ለመሆኑ የሴት ልጅ የፊት ቆዳ መሸብሸብ የሚጀምረው በስንት ዓመቷ ይመስላችኋል? በ20 በ30 በ40 ወይስ በ50? ብዙዎቻችን የምናስበው እድሜ በጣም የተሳሳተ ነው። እውነተኛውንና ሳይንሳዊ እድሜ በዚህ ቪዲዮ መጨረሻ ላይ እነግራችኋለሁ። መልሱ በጣም እንደሚያስገርማችሁ እርግጠኛ ነኝ። እስከዚያው ግን ቆዳችን ለምን እንደሚሸበሸብና በስተጀርባ ያለውን ሳይንሳዊ ምስጢር በጥልቀት እናያለን። ቆዳችን ለምን ይሸበሸባል? ሳይንሳዊ ምክንያት። የፊታችን ቆዳ ዝም ብሎ አይሸበሸብም። በስተጀርባው ትልቅ ሳይንሳዊ ሂደት አለ። በቆዳችን ውስጥ ደርሚስ በሚባለው በሁለተኛው ክፍል ውስጥ ሁለት በጣም ወሳኝ የሆኑ ፕሮቲኖች አሉ። አንደኛው ኮላጂን ይባላል። ኮላጂን የቆዳችን ምሰሶ ነው። ቆዳችን ጥንካሬ እንዲኖረው እንዳይላላና ተወጥሮ እንዲቆይ የሚያደርገው እሱ ነው። ሁለተኛው ኤላስቲን ይባላል። ኤላስቲን ደግሞ እንደ ላስቲክ ነው። ስንስቅ፣ ስንቆጣ ወይም ፊታችንን ስናንቀሳቅስ ቆዳችን ተመልሶ ወደ ቦታው እንዲለጠጥ ያደርጋል። ታዲያ እድሜያችን እየጨመረ ሲሄድ ሰውነታችን እነዚህን ሁለት ፕሮቲኖች ማምረት አቅሙ በከፍተኛ ሁኔታ ይቀንሳል። ልክ ምሰሶ ሲዳከም ቤት እንደምናቱላ ኮላጂንና ኤላስቲን ሲቀንሱ ቆዳችን መርገፍ እንዲሁም መሸብሸብ ይጀምራል። ሁለተኛው ቆዳችን ራሱን የማደስ ፍጥነት መቀነስ። ሌላኛው ሳይንሳዊ ምክንያት የሴሎች መታደስ ዑደት መዘግየት ነው። በወጣትነት ጊዜ ቆዳችን በየ28 ቀኑ ራሱን ያድሳል። የሞቱ ሴሎች ረግፈው አዳዲሶች ይተካሉ። ነገር ግን እድሜያችን እየጨመረ ሲሄድ ይህ ሂደት መዘግየት ይጀምራል። ሴሎቹ ለመታደስ 40 እና 50 ቀናት ይፈጅባቸዋል። በዚህ ምክንያት የሞቱ ደረቅ ሴሎች ቆዳችን ላይ ስለሚከማቹ የፊት ቆዳችን ብርሃን ያጣል፣ ይደርቃል። ይህ ድርቀት ደግሞ ለመሸብሸብ ዋናው መንገድ ይሆናል። ሌላኛው ከሰውነታችን ውስጣዊ ሂደት ውጪ ቆዳችን ቶሎ እንዲሸበሸብና እንዲያረጅ የሚያደርጉ 3 ውጫዊ ጠላቶች አሉ። አንደኛ የፀሐይ ጨረር። ሳይንስ እንደሚለው ለቆዳችን መሸብሸብ 80% ተጠያቂው ፀሐይ ነው። የፀሐይ ጨረር በቆዳችን ውስጥ ያለውን ኮላጂን ሰብሮ ያጠፋዋል። ሁለተኛው የስኳር መጠን በሰውነታችን ላይ ሲጨምር። ስኳርን በብዛት ስንመገብ ስኳር በደማችን ውስጥ ካለው ፕሮቲን ጋር ይጣበቅና ኤጂኤስ የተባለ መርዛማ ነገር ይፈጥራል። ይህ ነገር ኮላጂን ጠንካራና ተሰባሪ እንዲሆን ያደርጋል። በዚህ ምክንያት ቆዳችን ያለ ጊዜ ሊሸበሸብ ይችላል። ሶስተኛው ጭንቀትና እንቅልፍ ማጣት። ስንጨነቅ ሰውነታችን ኮርቲሶል የተባለውን ሆርሞን ያመነጫል። ይህ ሆርሞን የቆዳችንን ኮላጂን በከፍተኛ ፍጥነት ይገድለዋል። ለቆዳ መሸብሸብ ምክንያቶቹን እንደዚህ ካየን መከላከያ መንገዶችስ ምንድን ናቸው? ሳይንሳዊውን እድሜ ከመናገሬ በፊት ይህንን ሂደት ሙሉ በሙሉ ማስቀረት ባይቻልም ማዘግየት ግን ይቻላል። ይህንን ሂደት እንዴት ማዘግየት እንደሚቻል ማወቅ አለብን። አንደኛ ሁል ጊዜ የፀሐይ መከላከያ ወይም ሰንስክሪን መጠቀም። ቅድም እንዳልኳችሁ የፀሐይ ጨረር ለቆዳችን መሸብሸብ 80% ድርሻ አለው ብያችኋለሁ። ስለዚህ ቆዳችን ያለ ጊዜ እንዳይሸበሸብ ቆዳችንን ከፀሐይ ጨረር መከላከል አለብን።
ሁለተኛ በቂ ውሃ መጠጣትና ለቆዳችን እርጥበት የሚሰጡ ክሬሞችን መቀባት። ሶስተኛ በቫይታሚን ሲ እና በአንቲኦክሲደንት የበለጸጉ ምግቦችን መመገብ። አሁን ወደ ዋናው ጥያቄያችን እንመለስ። የሴት ልጅ የፊት ቆዳ መሸብሸብ የሚጀምረው መቼ ነው? አብዛኞቻችን መጨማደድን የምናስተውለው በ30ዎቹ ወይም በ40ዎቹ እድሜያችን ላይ ቢሆንም ሳይንሳዊ እውነታ ግን እጅግ በጣም ይለያል። ሳይንሳዊ እውነታ የሴት ልጅ ቆዳ ውስጣዊ መሸብሸብ እና የእርጅና ሂደት የሚጀምረው ገና በ25 ዓመት እድሜ ላይ ነው። አዎ ልክ 25 ዓመት ሲሞላን በየአመቱ የኮላጂን ምርታችን በ1% መቀነስ ይጀምራል። ምንም እንኳን በአይን የሚታዩ መስመሮች ወዲያውኑ ባይወጡም ከቆዳ በታች ግን መሸብሸብ ተጀምሯል። እነዚህ መስመሮች ጎልቶ በአይን መታየት የሚጀምሩት ግን በ30ዎቹ አጋማሽ ነው። ስለዚህ የቆዳ እንክብካቤ መጀመር ያለበት ቆዳችን ከተሸበሸበ በኋላ ሳይሆን ገና በ25 ዓመታችን ወይም ከዛ በፊት ነው። ውድ የቻናሌ ቤተሰቦች ይህ ሳይንሳዊ እውነታ አስገረማችሁ? እናንተስ የቆዳ እንክብካቤ ጀመራችሁት በስንት ዓመታችሁ ነው? ኮሜንት ላይ ጻፉልኝ። ቪዲዮ ከጠቀማችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ መልካም ቆይታ